ማን ነበረ? ማን ነበረች? ንጋት ጎሁን ሲቀድ ጮሬ ልትፈነጥቅ እያጎበጎበች ሲገፈፍ ጥልመቱ በጎርፍ አጎናፍር አጽም ሲንከባለል ይመጣል በወቅቱ። ከአምላኬ ልማከር ከእግዚአብሔር ልደራደር በጠዋት ተነስቼ ልካሰስ ከነፍሴ እያቀናሁ ነበር በማለዳ ጤዛ እየገሰገስኩኝ እርሜን ለቅዳሴ። ከመሄድ ተገታሁ እርምጃዬ ደራ አንዳች ግርምት አይነት ከውስጤ መነጨ። ከጎርፉ እያገለልኩ ከውሃው ነጥዬ አየሁት መርጬ። ለታይታ የማይማርክ ከአንገቱ በላይ ጥንክር ያለ አጥንት እገሌ ነኝ ማትል ከምስጥ የከረመ የሆነ ሰው አንገት አቋም ቅርጹ ጎልቶ የማይነበብ ማንነቱን የማይመሰክር ጉልህ አጽም ሰው ነበረ ከሚል ሌላ ቃል ማይወጣው ከአርምሞ የሚያካትም በመላምት የሚያወያይ ከራስ ዱለት የሚያስቀምጥ ማን ነበረ? ማን ነበረች? የፈጣሪን ረቂቅ ታምር የሚያስንጥ እይታዬን አጠንክሬ መቀመጤን አደልድዬ መላምቴን ለጠኩበት ነፍሴን ላኳት ወደ አንድዬ። ምን ነበረ? ምን ነበረች? ሳትሞት በፊት ምድር ሳለች ምን አፍርቷል? ምን ስም አላት? ምን ሰርታለች? ከሰጣት የመኖር ወቅት ምን ተክላለች? ባክራሞቷ በምን ነበር የገነነ? እንዴት ነበር የተዋበው ቀይ ቤቷ? ሽቅርቅር ነች የተሳበ ከነገስታት ዘር ሐረጓ። በአሽከሮች ተከባ ነበር አካሄዷ። አዋዋሏ መረግረጓ ነበሯት እመቤቴ ብለው ጠርተው የሚሰግዱ ስለ ቃሏ ማይዛነፉ ሰበር ብለው ለትእዛዟ የሚያረግዱ ቤት ጓሯ የታጠረ በታዛዦች ምትፈራ ልክ እንደ አምላክ ይቺ አጽም ንግስት ነበረች? ነበረች ወይ ምስኪን ድሃ? ወይስ ደግሞ እጣድሏ ሰባራ ገል ወደ ማጣት አዘምሞ ለፍታዳሪ የጌቶች ቤት ፈጭታ ኗሪ ተንበርክኳ ነበረች ወይ በዘልማድ ባሪያ ያሏት ደክማ ኗሪ ታሪክ ልኳ? ሞገስ ወጓ የከሰመ እጹም መልኳ የጠለሸ ትሆንናት ስለ ልጇ ተሰባብራ ውብ ገላዋ የሟሸሸ ዘመናዊት ራቁት ገላ ውቃቢዋ የተጣላ ከመሸፈን? ወይስ ደግሞ ምስኪን ፍጡር መጠጊያ አልባ ጎዳና ላይ የምትባክን ምግባር ግብሯ ያልተሟሸ በወግ ማረግ ያልታሰሰ ትሆን እንዴ ዘማዊት ሴት ክብር አልባ ነብሯ የፈሰሰ? ትሆን እንዴ? ትሆን ይሆን? ቆይ ብትሆንስ አላት ጀንበር በእግዚአብሔር ሥራ እሱ ሚስጥር በእርሱ ሚስጥር ቀኝ ጀመር መራመር ይሆን እንዴ የእግዚአብሔር ታዛዥ ቀዳሽ ጸላይ ከመቅደሱ? ወይ ደረሳ ጿሚ ሰጋጅ ከጀሊሉ የሚያወጋ ስለ ነፍሱ? ልበሩሩ እናት አንጀት ለጋሽ መዳፍ የተቸረው አካፍሎ ሰጭ አጉራሽ አልባሽ ከነበረው? አሊያ ደግሞ ይሆን እንዴ የሕዝብ ልጅ ድንቅ ወታደር ጓዝ ሸክፎ ለሀገሩ ሲል ዘመድ ናፍቆት ድንበር አደር ፍምረመጥ ተጋራፊ አይበገር የጀግና ራስ ባለወኔ? ወይም ደግሞ ሽንታም ፈሪ ምርኮ ልምዱ ካፉ ያለ ወገን ለኔ? ሐሞት ልኩ እፍኛ ቅም ተንበርካኪ ማሩኝ ለማኝ ተልፈስፍሶ ተርቦት ብቶ ብሎ የሚወድቅ ተውለፉኝ? ዘመናቱ የነጎደ ከመሸታ ቤት ወንበር መደብ ወጣት ልቡ የታከተ ካገኘው ጋር ሲደባደብ ይሆን ይሆን? በወንጀል ዕድሜ ልኩን የኖረ ወደ ኋላ ያባተተ ወይም ለአገር ጥሪ አዋጅ ተብሎ የከተተ? ቆይ ቢሆንስ የዋርካ ስር ሽማግሌ አስታራቂ ወይም ደግሞ ሙላቃ አይነት ሀገር አፍራሽ ጸብናፋቂ ነፍስ አጥፍቶ ካሻው ጫካ የሸፈተ ጎጆው ከመሃል ደን? ምናልባትም አንድ ጎረምሳ በአጋጣሚ ገድሎት ቢሆን? ወይም በኔ ነው ባይ ይሆን እንዲያሟሟቱ
ሐዘን መርዶ የከበዳት እስካሁንም ያረሳችው ውድ እናቱ ምናልባትም በዘር ቢጤ ባልሰጥም ኃይል የተሰዋ በወገኑ ይሆን እንዴ ባለበደል? በመገረም እያየሁት በይሆን አልሰንጋ ጋለብኩ። በሐሳቤ የትም ተጓዝኩ፣ በእግዜር ሥራ ተብከነከንኩ። ሰው ማለት አቅመ ሸክላ የወቅቱ ዕለት ተሰባሪ፣ ሞት ማለት የማይሻር የምድር ሐቅ ቀን አክባሪ። ማነህ ብለው ማን ይለኛል፣ ከየት ብለው ከየት ሊለኝ በድን አጥንት የገባኝ ግን ገላፈር ነው የማይቀየር የሞት ውጤት። በከንቱ ላፊ የመኖር ቀመር ሰው ስንት ያወጣል፣ በየትኛው መኖር እንዴት ቢጸና ከሞት ይበልጣል። ለአመዳይ ሕይወት ወቅቱ ሲቆለቁል ሲረፍድ ልንረግፍ፣ ለምን እንጋደል፣ ለምን እንቋሰል፣ ለምን እንጋረፍ? ዘላለም ላንኖር የምድር ፍቅሯ ሲያታግለን እግዜር ይታዘባል። አጽም እንደምን ሆን ገላፈር መሆኑን እርሱ ቀድሞ ያውቃል። የሞትም ኃይል ብርታት እንኳን ከሌላ ነፍስ ከራስ ያስታርቃል። ለማንም አይቀርም፣ ሁሉም ይጓዛታል። ይህ ቃል ይጸድቃል። ሰው ለሰው ይከፋል። ለምን ያህል መኖር እኔ ነኝ የማይል ዘሩ የማይጠቅመው የሰው ልጅ ነው አፈር። አጽሙን ከእጄ እየጣልኩት አሟሟቴን በሱ አየሁት። ገጣሚ ፎዚያ ጀማል